ሰላም ክቡራት እንዴት ናችሁ? ዛሬ ይዘንላችሁ የመጣነው ሳይኮሎጂ ቻፕተር 1 ፓርት 1 ነው። ከዚህ በፊት እየተሰሩ የነበሩ ቪዲዮዎች በጣም በልክ ናቸው እና እኔ ደግሞ አጠር ምጥር ባሉ በጂማ ፒፒቲ ሊሰራላችሁ አስቤያለሁ። እናንተ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት ላይ ገብታችሁ እየጻፋችሁ የፈለጋችሁ ነገር እየጻፋችሁ ከኛ ጋር ሁኑ እያልኩ ወደ ትምህርቱ ገባለሁ። ቻፕተር 1 ዲፊኒሽን ኢን ዘ ኮንሰፕት ኦፍ ሳይኮሎጂ ይላል። ሳይኮሎጂ is composed two Greek word ሳይክ እና ሎጎስ ከሚለው ቃል ሳይኮሎጂ ከሁለት ከግሪክ ቃላት የመጡ ሲሆን ሳይክ እና ሎጎስ ናቸው እነሱ። ሳይክ ማለት ሶል፣ ማይንድ፣ ኮንሽስነስ ማለት ነው። ሳይክ ማለት ሶል፣ ነፍስ፣ ማይንድ፣ አእምሮ፣ ኮንሽስ ማለት ደግሞ የምናስብበት አእምሮ ማለት ነው። ሎጎስ ማለት ደግሞ እንደምታውቁት ስቴዲ ማጥናት፣ ናውሎጂ እውቀት ወይም ደግሞ ሳይንስ ማለት ነው። ዚስ ፎር those ancient Greek philosophers, psychology was defined as the study of mind or soul. አንሸንት ግሪኮች እንደሚሉ ፊሎሶፈሮች እንደሚሉት ከሆነ ሳይኮሎጂ የሚያጠናው ስለ ማይንድ፣ ስለ አእምሮ እና ስለ ሶል ነው፣ ስለ ነፍስ ነው ብሎ ነው የሚያስቡት። በሳይንቲፊካሊ ደግሞ ስንመጣ ሳይንቲፊካሊ ሳይኮሎጂ is defined as the scientific study of behavior and the mental process of both human being and other animals. በሳይንቲፊካሊ ደግሞ ሳይኮሎጂ የሚያጠናው ስለ ቢሄቨር፣ ስለ ባህሪ ወይም ደግሞ ስለ ሜንታል ፕሮሰስ የሰውንም ሆነ የአኒማሎችን የእንስሳቶችን የሚያጠና ስለ አእምሮ ፕሮሰስ እና ስለ ሰው ባህሪ ያጠናል ተብሎ ይታሰባል። ሳይኮሎጂ ስቴዲ ቢሄቨር፣ ሳይኮሎጂ ቢሄቨር ያጠናል ስንል ምን ማለት ነው? ቱ ሜክ ኢንፈረንስ አባውት ዋት ዘ ፐርሰን ዳስ ኤንድ ፕሮሰስ ኢን ሂዝ ኦር ሄር ማይንድ። የሆነ ሰው አእምሮ ውስጥ ምን እየተከናወነ ነው፣ ፕሮሰሱስ እንዴት ነው የሱ ጭንቅላት ወይም ደግሞ አእምሮ ውስጥ። ለምሳሌ እዚህ ጋር ኦቨርት እና ኮቨርት ቢሄቨር የሚባሉት አሉ። ኦቨርት ማለት ኦብዘርቭድ እንደ ሜጀርድ ዳይሬክትሊ የሆነ ልናየው የምንችል ወይም ደግሞ ልንለካ የምንችል ባህሪያችን። ኮቨርት ቢሄቨር የምንለው ደግሞ የማይታይ ማይንድ ኦር ሜንታል ፕሮሰስ ሰቻስ ፊሊንግ፣ ታውት ኦር አቲቲዩድ ኦር ታውት ኢቲሲ አር ስቴዲድ። ኮቨርት ቢሄቨር የምንለው ደግሞ የእኛ አእምሮ ውስጥ የሚከናወን ሜንታል ውስጥ የሆነ ፕሮሰስ ሲደረግ፣ ለምሳሌ ፊሊንግ፣ ስሜት፣ አቲቲዩድ፣ አስተሳሰብ፣ እነዚህ አይነቶቹ ናቸው። አንላይክ አዘር ቢሄቨራል ሳይንስ ሳይኮሎጂ ኤክስክሉሲቭሊ ስቴዲ ኢንዲቪጁዋል ቢሄቨር ኤንድ ከቨር ዋይድ ሬንጅ ኦፍ ቢሄቨር። ከሌሎቹ ቢሄቨራል ሳይንሶች ሳይኮሎጂ ለየት የሚያደርገው ያጠቃልላል። በቃ ኢንዲቪጁዋል ቢሄቨራችን ተነስቶ ከቨር ዋይድ ሬንጅ በቃ ብዙ ስፋት እስካለው ባህሪያችን ያጠናል ማለት ነው። ቢሄቨር ኢስ ብሮደር ሴንስ ኢንክሉዲንግ ኦል ታይፕ ኦፍ ሂውማን አክቲቪቲ። ቢሄቨር ስንል በቃ ሁሉንም የሰው የሁማን አክቲቪቲዎች ስለሚያጠቃልል ሰፊ ነው፣ ብሮደር ነው። ኤግዛምፕል ይላል ሞቶር አክቲቪቲ። ሞቶር አክቲቪቲ ዎኪንግ እንደ ስፒኪንግ። ሞቶር አክቲቪቲ የሚባሉት መራመድ እና መናገር። ኮግኒቲቭ አክቲቪቲ የሚባሉ በጭንቅላታችን ፐርሲቪንግ፣ ሪሜምበሪንግ ማስታወስ፣ ቲንኪንግ ማሰብ፣ ሪዝን የሆነ ምክንያት። ኢሞሽናል አክቲቪቲ የምንለው ደግሞ የሆነ ሰው ሲናደድ ወይ የሆነ ነገር ሲሆን ፊሊንግ ስሜት፣ ሃፒ ደስታ፣ ሳድ ሀዘን፣ አንግሪ መናደድ፣ አፍሬድ እንደዚህ አይነት ባህሪዎች ናቸው። ቢሄቨር ኢዝ ቦዝ ሜንታል እንደ ቦዲሊ። ቢሄቨር ባህሪ ልናየው የምንችለው ወይም በአእምሯችን ነው ወይም ደግሞ በቦዲ። ሰው የሆነ ነገር ይናደዳል ወይም ደግሞ ሲናደድ ቦዲው ላይ ያሳውቃል፣ ፊቱ ላይ። ይህ ሳይኮሎጂ ሳይንስ ኦር ኤኒ አርት። ሳይኮሎጂ ሳይንስ ነው ወይም አርት ነው ማለት ምን ማለት ነው? ሳይኮሎጂ ሳይንስ። ሳይኮሎጂ ላይክ ኤኒ አዘር ሳይንቲስት ዱ ኤክስፐሪመንት እንደ ፎሎ ሳይንቲፊክ ፕሮሲደር ቱ አንደርስታንድ እንደ ሶልቭ ሁማን ፕሮብለም። ሳይኮሎጂ እንደ ሌሎች ሳይንቲፊካዊ ኤክስፐሪመንት ይጠቀማል፣ ፎሎ ያደርጋል፣ ሳይንቲፊክን አንደርስታንድ ያደርጋል የሆነ ችግር እና ለዛ ችግር ደግሞ ሶልቭ ያደርጋል። ከተረዳ በኋላ ለዛ ችግር ደግሞ ሶሉሽን ይሰጣል ማለት ነው። ሳይኮሎጂ ኢዝ አን አርት ስንልስ ምን ማለታችን ነው? ሳይኮሎጂ ፎከስድ ኦን ዘ አፕሊኬሽን ኦፍ ሳይንስ ቱ ፕሪቨንት እንደ ኮንትሮል ሁማን ፕሮብለም። ሳይኮሎጂ አርት ነው ስንል ፎከስ የሚያደርገው አፕሊኬሽን ኦፍ ሳይንስ የሚለው ለምሳሌ ፕሪቨንት እንደ ኮንትሮል ኦፍ ሂውማን ፕሮብሌም የሰውን ችግር የመቆጣጠር አቅም አለው። ሜክ ላይፍ ፍሮም ወርስ ቱ ኢዚ
ሌላው ደግሞ የምናየው ጎል ኦፍ ሳይኮሎጂ የሚባለው ነው። ጎል ኦፍ ሳይኮሎጂ 4 ናቸው። እነሱም ዲስክራይብ፣ ኤክስፕሌን፣ ኤንድ ፕሪዲክት እንደ ኮንትሮል። ዲስክራይብ ስንል እኔ ለምሳሌ ኢዝ ኤ ጊቪንግ ክሊር ፒክቸር አባውት ዘ ፊኖሚና ኦር ቴሊንግ አባውት ዋት ሰምቲንግ ኢዝ ላይክ። የሆነ ነገር ምን እንደተፈጠረ ክሊር የሆነ ፒክቸር፣ የሆነ ነገር ተፈጠረ፣ ያ ነገር እንዴት ተፈጠረ። አሁን ለምሳሌ እኔ ላይ የሆነ ነገር ከተፈጠረ እኔ ላይ የተፈጠረውን ነገር ዲስክራይብ ያደርጋሉ፣ ይገልጻሉ። ስለዛ ነገር ፒክቸሩን ያስቀምጣሉ። ከዛ ደግሞ ኤክስፕሌን ኢዝ ኦል አባውት ሰጀሽን ፖሲብል ሪዝን ዋይ ኢት ቢሄቨር ኢዝ ሃፕን። የሆነ ቢሄቨር እኔ ላይ ተፈጠረ፣ ያ ቢሄቨር ዲስክራይብ ካረጉ በኋላ ደግሞ እንዴት ተፈጠረ የሚለውን ያብራራሉ። ይሄ ፈተና ላይ ይመጣል። አንዳንድ ኬዝ ስቴዲ እያደረጉ ምናምን ፈተና ላይ ያመጣሉ። በደንብ አንብቡት። እዚህ ጋር እንዴት ሀፕን አረገ የሚለውን ያጠናል። ከዛ ደግሞ ይሄ ባህሪ ፕሪዲክት ያደርጋሉ። ዋንስ ዊ ናው ዋት ሀፕን እንደ ዋይት ሀፕን ዊ ካን ቢገን ቱ ስፔኩሌት ኦር ፕሪዲክት ዋት ዊል ሀፕን ኢን ዘ ፊቸር። ይሄ ባህሪ ይሄ ሰው በዚህ ባህሪ ከቀጠለ ወደ ፕሪዲክት ያደርጋሉ ፊት ለፊታችን ወይም ደግሞ ፊቸር ላይ ምን ሊያጋጥም እንደሚችል ምን ሊሆን እንደሚችል። ከዛ ደግሞ ይሄን እንዴት ኮንትሮል ልናደርግ እንችላለን። ኮንትሮል ዚስ ኢዝ ዘ ላስት ባት ዘ ሞስት ጎል ኦፍ ሳይኮሎጂ ኢን ሪፈርስ ቱ ሄልፒንግ ሊሚት እንደ ኢንፍሉዌንሲንግ እንደ ቼንጂንግ ዘ ቢሄቨር። ይሄ ባህሪ እንዴት ነው ልናስቀይረው የምንችለው? ኮንትሮል ያደርጋሉ። ያ ሰው ሄልፕ ያደርጋሉ ወይም ደግሞ ይረዳሉ ሊሚት እንዲሆን የሱ ባህሪ ኢንፍሉዌንስ ወይም ደግሞ ባህሪውን እንዲቀይር ከዛ ላይ የሚያደርገው ኮንትሮል ይባላል። ሌላ ደግሞ ሂስቶሪካል ሩት ኦፍ ሳይኮሎጂ የሚለውን እናያለን። ሳይኮሎጂ አስ ሳይንስ ዋዝ ስታብሊሽድ ባይ ዊሊያም ውንት ኢን 1879። ሳይኮሎጂ ስታብሊሽድ ወይም የተመሰረተው በዊሊያም ውንት በ1879። He was the first man to establish the first psychology laboratory German in Leipzig ብላችሁ ያዙት። አርቢ ሌፕዚግን የምታውቁ እግር ኳስ የምትከታተሉ ልጆች ታውቃላችሁ። He was the first man to establish ለመጀመሪያ ጊዜ የሳይኮሎጂ ላቦራቶሪ ጀርመን ሌፕዚግ ውስጥ የመሰረተው ዊሊያም ውንት ነው። ይሄ ምናልባት ፈተና ላይ ስለሚመጣ ያዙት። ሳይኮሎጂ ቢገን አስ ኤ ሳይንስ ኦፍ ሜንታል ላይፍ። ስለ መጀመሪያ ላይ ሳይኮሎጂ ምን ያጠናል ተብሎ ይታሰባል? ስለ ሜንታል ላይፍ ነው። ስለ አእምሮአችን ውስጥ የሚከናወነው ነገር ያጠናል ተብሎ ነበር የሚታሰበው። ውንት ሶ ሳይኮሎጂ አዝ ዘ ስቴዲ ኦፍ ኮንሺየስ ኤክስፒሪየንስ ኦር አንደርስታንድ ሜንታል ፕሮሰስ ፎከስድ ኦን ኢነር ሰንሴሽን ኢን ፊሊንግ ኢን ታውት። ውንት ምን ብሎ ያስባል? ሳይኮሎጂ ኮንሺየስ ኤክስፒሪየንስ አእምሮአችን ውስጥ የምናደርገው ወይም ደግሞ ኤክስፒሪየንስ ያደረግነው ወይም አንደርስታንድ ሜንታል ፕሮሰሶችን አንደርስታንድ ካረገ በኋላ ፎከስ ያደረገው ኢነር ሴንስ ማለት እናያለን፣ የሆነ ወደ አእምሮአችን የሆነ ነገር ይገባል፣ እንሰማለን። እነዚህ ሴንሴሽን ይባላሉ። ፊሊንግ ደግሞ ስሜታችን፣ ታውት አስተሳሰባችን፣ እነዚህ አይነት ነገሮችን ያጠናል። እሱ የተጠቀመው ይሄ እዚህ ጋር በደንብ ያዙልኝ። ፈተና ላይ ይመጣል። ብዙ ጊዜ መጥቷል። ብዙ ፈተና ላይ አይቻለሁ። ዚስ ዝሮ ኢንትሮስፔክሽን አስኪንግ ዘ ፐርሰን ቱ ዲስክራይብ ዋት ዋዝ ጎይንግ ኦን ሂዝ ኦር ሂር ማይንድ። እሱ የተጠቀመው ለዚህ አይዲያ የተጠቀመው ነገር ኢንትሮስፔክሽን ይባላል። ይሄን ያዙት በደንብ ፈተና ላይ ይመጣል። ዊሊያም ውንት የተጠቀመው ዝሮ ኢንትሮስፔክሽን ይባላል ማለት ነው። እሱም ምን አለ? ፐርሰን ቱ ዲስክራይብ የዛን ሰው ይገልጻል። የእሱ አእምሮስ ምን እየተከናወነ እንደሆነ እንደዚህ አይነቱን ነገሮች ኢንትሮስፔክሽን ይባላሉ ብሎ ነው ያስቀመጠው። አንትል 1920 ሳይኮሎጂ ሪሜይንድ አዝ ኤ ሳይንስ ኦፍ ሜንታል ላይፍ። እስከ 1920 ድረስ ሳይኮሎጂ እንደምን ይታሰባል? ሳይንስ ኦፍ ሜንታል ላይፍ፣ ስለ አእምሮ ህይወት የሚያጠና ነው ተብሎ ነበር የሚታሰበው። ፍሮም 1920 አፕ ቱ 1960 ሳይኮሎጂ ሪፋይንድ አዝ ኤ ሳይንስ ኦፍ ኦብዘርቫብል ኤንድ ሜዠረብል ቢሄቪየር ባይ አሜሪካን ሳይኮሎጂስት ዋትሰን። ከ1920 እስከ 1960 ድረስ ደግሞ ሳይኮሎጂ ሪፋይንድ ተደረገና ሳይንስ ኦፍ ኦብዘርቫብል ኤንድ ሜዠረብል የሚታይ ወይም ደግሞ ሜጀር ልናደርገው የምንችለውን እሱን ባህሪም አጠቃለለ። ከዛ እሱ ደግሞ በአሜሪካ ሳይኮሎጂስት ዋትሰን ነው። ይህንም ዋትሰን የምትለውም ያዙ፣ የአሜሪካ ሳይኮሎጂስት። አፍተር 1960 ሳይኮሎጂ ኮንሲደር ዘ ስቴዲ ኦፍ ቦዝ ሜንታል ፕሮሰስ ኤንድ አውተር ቢሄቪየር።
ከ1960 በኋላ ሳይኮሎጂ ሁለቱንም ሜንታል ፕሮሰስ አእምሯችን ውስጥ የሚደረገው ፕሮሰሶችን እና አውተር ቢሄቨር ውጫችን ላይ የምናሳየው ባህሪ ስለ ሁለቱንም ያጠናል ተብሎ ተወሰነ። እሺ one of the biggest issue was do we human affect more by internal mind conscious or unconscious or external influence socio physical environment ትልቁ ችግር እዚህ ጋር ትልቁ ኢሹ ወይም ትልቁ ምክንያት ሁማን ላይ ኤፌክት ያደርጋል የተባለው ኢንተርናል ማይንድ ወይም ደግሞ የውስጣዊ አእምሯችን ውስጥ ኮንሺየስ የምንለው አእምሯችን ውስጥ የምናስበው ነገር አንኮንሺየስ ስንል ደግሞ ድብቁ የአእምሯችን ክፍል ማለት ነው። ለምሳሌ ሰው የሆነ በልጅነቱ የተፈጠረበት የሆነ አደጋ ወይም ደግሞ የሆነ ሰው የሚደበድበው ከሆነ ያ ሰው ውስጥ አንኮንሺየስ ውስጥ ተደብቋል ያ ነገር። ሰው የሆነ ቀን ያ ነገር ያወጣል። ለምሳሌ አሁን እኔ ስናደድ እኮ የማደርገውን አላውቅም የሚል ሰው አይታችሁ ይሆናል ከዚህ በፊት። እሱ አንኮንሺየስ ማይንድ ውስጥ ስላለ ነው ማለት ነው። ኦር ኤክስተርናል ኢንፍሉዌንስ ስንል ደግሞ ሶሾ ፊዚካል ኢንቫይሮንመንት። አሁን ለምሳሌ ከአካባቢያችን የምንማረው ነገር በቃ የኛን ቢሄቨር ወይም የኛን ባህሪ ይለውጣል። Due to this controversial fundamental question about what should psychology study were raised and a school of thought were emerged. ይህ ኮንትሮቨርሻል አከራካሪ የሆነ ፋንዳሜንታል ኩዌሽኖች ሳይኮሎጂን የሚያጠኑ ስኩል ኦፍ ታውት ኢመርጅ ተደረጉ ማለት ነው። አሁን ስኩል ኦፍ ታውቶችን የምናይ ይሆናል። ኤርሊ ስኩል ኦፍ ታውት እና ሞደርን ስኩል ኦፍ ታውት የሚሉት አሉ። ሞደርኖቹን ቀጣይ ክፍል ላይ የምናየው ይሆናል። ዛሬ ደግሞ ኤርሊ ስኩል ኦፍ ሳይኮሎጂ የምንለውን እናያለን። ኤርሊ ስኩል ኦፍ ሳይኮሎጂ ውስጥ የመጀመሪያው ስትራክቸራሊዝም ነው። ሳይኮሎጂ ስቴዲ አባውት ዘ ስትራክቸር ኤሌመንት ኦፍ ዘ ማይንድ። ሳይኮሎጂ ስቴዲ የሚያደርገው ወይም የሚያጠናው ስለ የአእምሯችን አወቃቀር ወይም ደግሞ ስትራክቸር ወይም ኤሌመንቱን ነው የሚያጠናው ይላል። ፋውንድድ ባይ ዊሊያም ውንት ዘ ፋውንደር ኦፍ ሞደርን ሳይኮሎጂ። ፋውንድ የተደረገው በዊሊያም ውንት ነው። እሱም ሞደርን ሳይኮሎጂ የመሰረተው ዊሊያም ውንት ይባላል። የሶስት ሳይኮሎጂ አዝ ስቴዲ ኦፍ ኮንሺየስ ኤክስፒሪየንስ። እሱም እንዳለው ሳይኮሎጂ የሚያጠናው ኮንሺየስ ኤክስፒሪየንስ በአእምሯችን ውስጥ የምናስበው ወይም ደግሞ የተለመደ ነገር እሱን ነው የምንተገብረው ተብሎ ይታሰባል። He did this through introspection, asking the person to describe what he was doing in his mind. እሱ የሚጠቀመው ይሄ ነገር ፈተና ላይ አይቀርም ወይ ትሩ ፎልስ ላይ ወይም ደግሞ ምርጫ ላይ አይቀርም። እሱ የሚጠቀመው ኢንትሮሴፕሽን ነው ይባላል። እሱም እንዲህ ይላል asking the person to describe what is doing in her mind። ምንድን ነው በጭንቅላታችን ውስጥ የሚከናወነው ነበር እሱ ያለው። analyze mental experience into three basic mental element። ሜንታል ኤክስፒሪየንስ የምንለው አእምሯችን የለመደው ወይም ደግሞ ኤክስፒሪየንስ ያደረገውን በሶስት ቦታ ነው የከፋፈለው ሜንታል ኤሌመንት ብሎ። ኢሜጅ፣ ፊሊንግ እና ሴንሴሽን። ኢሜጅ ማለት የሆነ አእምሯችን ውስጥ የተቀረጸ ነገር፣ ፊሊንግ ማለት ደግሞ ስሜታችን፣ ሴንሴሽን ማለት ደግሞ ወደ አእምሯችን የገባው ነገር እነሱን ነው ማለት ነው። ሌላ ደግሞ ፋንክሽናሊዝም ይባላል። ሁለተኛ ደግሞ ኤርሊ ስኩል ኦፍ ታውት ውስጥ ፋንክሽናሊዝም ይባላል። ዊሊያም ጄምስ ፖይነርድ ፋንክሽናሊዝም። ይሄን ፋንክሽናሊዝም ያመጣ ደግሞ ዊሊያም ጄምስ ይባላል። ዊሊያም ጄምስ እና ፋንክሽናሊዝም ያዙት። ሳይኮሎጂ ስቴዲ አባውት ዘ ፋንክሽን ኦፍ ዘ ማይንድ። ያኛው ስትራክቸሩን ወይም ደግሞ ኤሌመንቱን ያጠናል አለ። ዊሊያም ጄምስ ደግሞ ሳይኮሎጂ የሚያጠናው ፋንክሽኑን ነው፣ የአእምሯችንን ፋንክሽን ያጠናል አለ። how the mind allow people to function in real world, how people work, play, adapt to the surround። እሱ ደግሞ እንዴት ሰዎች ፋንክሽን ኢን ሪል ወርልድ ላይ ፋንክሽናቸውን አእምሯቸውን ተጠቅሞ እንዴት ለምሳሌ እንዴት ይጫወታሉ፣ እንዴት ይሰራሉ፣ እንዴት አካባቢያችን ወይም ደግሞ ሰራውንዳችንን ወይም አዳፕቱ ኤንቫይሮንመንት ብላችሁም ያዙ። በዚህ ነገርም ኤንቫይሮንመንት ብሎ ነው የሚመጣው ፈተና ላይ። አዳፕቱ ሰራውንድ ወይም ኤንቫይሮንመንት እንዴት ነው አዳፕት የሚያደርጉት ኤንቫይሮንመንቱን ወይም ደግሞ ሰራውንዳቸውን። ኤንቫይሮንመንት አዳፕት የሚያደርገው የትኛው ስኩል ኦፍ ታውት ነው ካሉ ፋንክሽናሊዝም ማለት እንዳረሱ ፈተና ላይ ስለሚመጣ ነው።
more interested in how the mind function and emphasize adapt function of mind and the behavior to change the environment። እሱ በጣም ኢንትረስት ወይም ደግሞ ፎከስ ይሰጥበት የነበረው የአእምሮአችን ፋንክሽን ኤምፋሳይዝ የሚያደርገው ደግሞ እንዴት ነው አእምሮአችን አዳፕት የሚያደርገው ከዛ ደግሞ አዳፕት ካደረገ በኋላ ቢሄቨራችን እንዴት ነው ቼንጅ የሚያደርጉት። አሁን ለምሳሌ የሆነ ቦታ ትሄዳላችሁ። እዛ ቦታ ከሄዳችሁ በኋላ አእምሮአችሁ አዳፕት ያደርጋል። የዛን ሰፈር ቦታ አዳፕት ካደረገ በኋላ እናንተ ኤንቫይሮንመንቱን ነው አዳፕት የምታደርጉት። አዳፕት ካደረጋችሁ በኋላ ደግሞ ያን አዳፕት ያደረጋችሁትን ኤንቫይሮንመንት ነው የምትመስሉት። ወይም ደግሞ አዳፕት ካደረጋችሁ በኋላ እንዴት ነው ቼንጅ ኤንቫይሮንመንት ልታደርጉት የሚችሉት። ይሄ ኤንቫይሮንመንት ቢሄቨር ቱ ዘ ቼንጅ ኦፍ ኤንቫይሮንመንት ያ ኤንቫይሮንመንት የእናንተን ባህሪ ይቀይራል ብሎ ያምናል ፋንክሽናሊዝም። ኤግዛማይኒንግ ሂውማን ማይንድ ኢን ተርም ኦፍ ስትራክቸራል ኤሌመንት እንደ ፋንክሽን። ሌላው ደግሞ ኤግዛማይን ያደርጋል ሂውማን ማይንድን ኢን ተርም ኦፍ ስትራክቸራሊዝም እንደ ፋንክሽናሊዝም ይላል። ሌላ ገስታልት ሳይኮሎጂ የሚባል አለ። ገስታልት ሳይኮሎጂ የሚለው ደግሞ ማክስ ዌርሲመር የሚባል ሰው ነው። who studies sensation and perception። እዚህ ጋር ሴንሴሽን እና ፐርሰፕሽን ምን ማለት ነው ስንል እሱ የሚያጠናው አለ ሴንሴሽን እና ፐርሰፕሽን ነው አለ። አሁን ሴንሴሽን ስንል ሴንስ እናደርጋለን የሆነ ነገር በአፍንጫችን፣ በአይናችን፣ በጆሮአችን እናስገባለን። ያ የምናስገባው ነገር ወደ አእምሮአችን ሴንሴሽን ይባላል። ያን ያስገባነውን ደግሞ ወደ ስራ ወይም ደግሞ ወደ አእምሮአችን ወደ ትርጉም ባለው የሚቀይር ደግሞ ፐርሰፕሽን ይባላል። ዩኒቱ ላይ በደንብ ትማራላችሁ። ገስታልት ሳይኮሎጂ ደግሞ ምን አለ? ገስታልት ጉድ ፊገር ሳይኮሎጂ አለ። ይሄ ደግሞ ጉድ ፊገር ሳይኮሎጂ ስንል እናያለን። ቆይ ሳይኮሎጂ ሹድ ስቴዲ አባውት ዘ ሆል ማይንድ። ይሄ ሳይኮሎጂ የሚያጠናው በስትራክቸራሊዝም ወይም ደግሞ በፋንክሽናል ሳይሆን ሳይኮሎጂ የሚያጠናው አባውት ዘ ሆል ኦፍ ዘ ማይንድ ሁሉንም የአእምሮአችን ክፍል ነው የሚያጠናው። ፋንክሽኑም ወይም ደግሞ ስትራክቸሩን አይደለም ብሎ ነው የሚያስበው። ገስታልት አይዲያ አር ናው ፓርት ኦፍ ዘ ስቴዲ ኦፍ ኮግኒቲቭ ሳይኮሎጂ። ገስታልት አይዲያ ፓርት ኦፍ ስቴዲ ኦፍ ኮግኒቲቭ ሳይኮሎጂ። ኮግኒቲቭ ሳይኮሎጂ ማለት ስለ አእምሮ የሚያጠናው ስለ ኮንሽየስ እና አንኮንሽየስ የሚያጠና ነው። ኮንሽየስ እንደነገርኳችሁ አእምሮአችን ውስጥ የምናስበው ነገር፣ አንኮንሽየስ ደግሞ ድብቁ የአእምሮአችን ክፍል ማለት ነው። ኤ ፊልድ ፎከስ ኖት ኦንሊ ኦን ፐርሰፕሽን። ይሄ ፊልድ ፎከስ የሚያደርገው ኦንሊ ፐርሰፕሽን ብቻ አይደለም፣ በት አልሶ ለርኒንግ፣ ሚሞሪ፣ ታውት ፕሮሰስ እንደ ፕሮብሌም ሶልቪንግ። አንድ ነገር እናስገባለን። ያ በአይናችን ያስገባነው ነገር ፐርሰፕሽን ትርጉም ወዳለው ነገር መቀየር ብቻ ሳይሆን የሆነ ነገር እንማራለን ከአካባቢያችን፣ ሚሞሪያችን ውስጥ እንይዛለን። ታውት ፕሮሰስ የሆነ ነገር ካሰብን በኋላ ፕሮሰስ ካረግን በኋላ እንደ የሆነ ፕሮብለም ሶልቭ እናደርጋለን ብሎ ነው የሚያስበው። ኢንስቴድ ኦፍ ኮንሲደሪንግ ሰፓሬት ፓርትስ ዛት ሜክ አፕ ቲንኪንግ ገስታልት ሳይኮሎጂ ኮንሰንትሬት ኦን ዘ ሆል። ገስታልት ሳይኮሎጂ በቃ ሰፓሬት አድርገን አናጥናም። ከሱ ይልቅ ገስታልት ሳይኮሎጂ ምን ብሎ ያምናል? ሁሉንም የአእምሮአችን ክፍል የሚያጠና ነው ሳይኮሎጂ ያለ። ሌላ ደግሞ ሂውማን ቢንግ እንደ አዘር አኒማል ፐርሲቭ ዘ ኤክስተርናል ወርልድ አዝ ኤኒ ኦርጋናይዝድ ፓተርን ኖት አዝ ኢንዲቪጁዋል ሴንሴሽን። ሂውማን ቢንግ የሚሆኑ የሰው ልጅ የሚሆኑ ወይ እንስሳቶች ፐርሲቭ ያደርጋሉ። የሆነ ነገር ከውጭ ይወስዳሉ ወደ ውስጥ በአይን በኩል ወይም ደግሞ በጆሮ በኩል ይሰማሉ። ይሄ ኦርጋናይዝ ፓተርኑ ኖት አዝ ኢንዲቪጁዋል ሴንሴሽን። ብቻውን ኢንዲቪጁዋል ሴንሴሽን አይደለም። ሰው ይማራል፣ የሆነ በአእምሮ ያስባል። ቀጥታ ወደ ውስጣችን የገባ ብቻ አይደለም፣ በአእምሮአችን ውስጥ የምናስበው ነገር አለ። እሱም ነው the motto of gestalt psychologists the whole is greater than the sum of the parts። እቺ ነገር ያዟት፣ የሞቶ ናት። የገስታልት ሳይኮሎጂ ሞቶ the whole is greater than the sum of its parts የምትለውን ያዟት። that is behavior should be studied as a whole than separating fluid። የሆነ ሰው ባህሪ ማጥናት ያለብን
ሁሉንም ነው የአእምሯችን ክፍል ነው እንጂ አከፋፍለን አይደለም ብሎ ነው የሚያምነው። ማይንድ ሹድ ቢ ታውት ኦፍ አስ ሪዛልት ኦፍ ዘ ዎል ፓተርን ኦፍ ሴንሰሪ አክቲቪቲ ኢን ሪሌሽንሺፕ ኤንድ ኦርጋናይዜሽን ዊዝ ፓተርን። ማይንድ ስንል ሁሉንም ሀሳቦቻችን፣ የኛ ሀሳቦች ደግሞ ሪዛልቱ የዎል ፓተርን ኦፍ ሴንሰሪ አክቲቪቲ ነው። የሁሉም ሴንሰሪ አክቲቪቲ ፓተርን ነው እንጂ የአንዱ ብቻ አይደለም። እና ሴንሰሪ አክቲቪቲ እና ሪሌሽንሺፕ ኦፍ ኦርጋናይዜሽን ዊዝ ፓተርን ይላል። ሌላ ደግሞ ቢሄቨሪዝም የሚል አራተኛ ደግሞ ቢሄቨሪዝም ነው የምናየው ማለት ነው። ፋውንድድ ባይ ዋትሰን፣ እሱም የተመሰረተው ቢሄቨሪዝም በዋትሰን ነው። እሱም ብሊቭ ዛት ሳይኮሎጂ ስቴዲ ሹድ ስቴዲ ኖት ሳብጀክቲቭ ቢሄቨር ራዘር ዛን ኦብዘርቨብል ኤንድ ሜጀረብል ቢሄቨር። ያኛው እነሱ ሳይኮሎጂ ገሰልስ እንዳለው ከሆነ ዘዎል ነው ያለው እሱ። ይሄኛው ደግሞ ማይንድ ብቻ አይደለም የምናጠናው ኖት ሳብጀክቲቭ ቢሄቨር፣ ሳብጀክቲቭ ቢሄቨር ሳይሆን ራዘር ሳን ኦብዘርቨብል ኤንድ ሜጀረብል ቢሄቨር፣ ልናየው ወይም ደግሞ ልንለካው የሚችልም ባህሪም አለ፣ ውጫዊ ባህሪያችንን እሱም ያጠናል ማለት ነው። The behavior is also stressed the importance of the environment in shaping any individual behavior። ይሄ ደግሞ ምን ብሎ ያምናል? የኛም ባህሪ ኢምፖርታንስ ማለት የኛ ባህሪ ሊቀይር የሚችል ኢንቫይሮንመንቱ ነው። ኢንቫይሮንመንት የኛም ባህሪ ሊቀይር ይችላል ብሎ ነው የሚያምነው ቢሄቪየሪዝም። ሌላው ደግሞ አምስተኛው ሳይኮ አናላይሲስ ነው። ሳይኮ አናላይሲስ ስንል ደግሞ ሲግማንድ ፍሩድ የሚባል ሰው ነው የመሰረተው። ሲግማንድ ፍሩድ ፋውንድ ዚስ ስኩል ኦፍ ታዎት ይላል። ሲግማንድ ፍሩድ ነው ይሄን ስኩል ኦፍ ታዎት የመሰረተው። ሳይኮሎጂ ስቴዲ አባውት ዘ ኮምፖኔንት ኦፍ ዘ አንኮንሺየስ ፓርት ኦፍ ሂውማን ማይንድ። ሳይኮሎጂ የሚያጠናው ስለ ኮምፖኔንት ኦፍ አንኮንሺየስ ፓርት ኦፍ ሂውማን ማይንድ። አንኮንሺየስ ፓርት ኦፍ ሂውማን ማይንድ ስንል ድብቁ የአእምሯችን ክፍል ስንል ማለታችን ነው። ስለ እሱ ነው የሚያጠናው ብሎ ነው የሚያምነው ሳይኮ አናላይሲስ። ቢሊቭ ዛት ቢሄቪየር ኢዝ ዲተርማይንድ ባይ ፓወርፉል ኢነር ፎርስ። እሱ እንደሚያምነው ከሆነ የኛም ቢሄቪየር ዲተርማይን ወይም ደግሞ ሊቀይር የሚችል ኢነር ፎርስ ውስጣችን ያለው ኃይል ነው፣ ወይም ደግሞ እኛ ውስጥ የተደበቀው ኃይል ነው ብሎ ነው የሚያምነው። ወይም ደግሞ አሁን ለምሳሌ አሲዩምድ ዛት ፒፕል ሪፕሬስ ሰም ኦፍ ዜር ቢሄቪየር ዊች ኢን ተርን ኮዝ ኦፍ ፐርሰናል ዲስተርባንስ። የሆነ ሰው ባህሪ የሚለካው የሆነ ሪፕሬስ ኦፍ ሰም ቢሄቪየር ሊያጋጥም ይችላል፣ ወይም በልጅነቱ ወይም ደግሞ ካደገ በኋላ የዛን ሰው አእምሮ ውስጥ የተደበቀ ነገር አለ፣ እሱ የእሱን ባህሪ ይቀይራል ብሎ ያምናል። ሰም ኦፍ ፊዚካል ኢልኔስ ኦፍ ፔሸንት ድ ናት ሃቭ ሜዲካል ኦር ቦዲሊ ኬዝ በት ናን ፊዚካል ኦር ኢሞሽናል ኬዝ። አሁን ለምሳሌ ብዙዎቹ ሆስፒታል ሲሄዱ ፊዚካል ኬዝ ይመስላል፣ ወይም ደግሞ አካላዊ ጉዳት ያለባቸው ወይም ደግሞ ሜዲካል ሊመስል ይችላል። ነገር ግን እሱ ሳይሆን ነን ፊዚካል የሆነ ኢሞሽናል ኬዝ በሽታ ሊይዛቸው ይችላል ብሎ ነው የሚያምነው። ሌላ ደግሞ the unconscious which is the subject matter of psychoanalysis contain hid wish possession guilt secret unspeakable yearning in the conflict between desire and duty ብሎ ነው የሚያምነው። we are not aware of our conscious argue and thought and they make themselves now in dream sleep of the tongue appreciate accident and even joke. He used clinical case study hypothesis and the dream analysis method። ይህ ምን ብሎ ነው የሚያምነው መሰላችሁ? እዚህ ጋር ጠቅለል አድርጌ ስነግራችሁ እኛ ውስጥ የተፈጠረው ነገር አንኮንሺየስ ማይንዱ ድብቁ አእምሯችን ውስጥ የተፈጠረው ነገር የኛ ባህሪ ላይ ተጽዕኖ ሊያደርግ ይችላል ብሎ ነው የሚያምነው። ሌላ ደግሞ ሞደርን ፐርስፔክቲቭ ኦፍ ሳይኮሎጂ የሚለውን ደግሞ ቀጣይ ፓርት ላይ እናያለን። አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። ይሄ የጅማ ፒፒቲ ነው። መውሰድ የምትፈልጉ ቴሌግራም ግሩፕ ላይ ከስር ባለው ሊንክ ልታገኙ ትችላላችሁ። አመሰግናለሁ። ጉድባይ